22 ሳንቲም ማለት ነው። ከዛ የላሜራው ስፋት ምን ያህል ነው ከተባለ ኦሬዲ 5 ሚሊ ማለት ነው። ይኸውና 10 ሚሊ 5 ሚሊ ማስጠጋት ታያቸው። ትንሽ እንትኔ ስላስቸገረች ነው ሜትሯ። ይኸው ከ10 እስከ 15 ነው 5 ሚሊ። ይሄኛው ቁመቱ ስንት ነው? 27 ወር 26 ሳንቲም ማለት ነው። ስለዚህ 26 ሳንቲም እዚህ ጋር ሲመጣ ይሆንና እዚህ ጋር ሲመጣ በራሱ ቁመቱ ልክ ሲሆን 26 ሳንቲም ይሆናል አይደል? ስለዚህ እዚህ ጋር አመተህ ግን የተወሰነውን እንደዚህ አስቀርተህለት ስትሰካው ይሄንን ይሰጣል ማለት ነው። ስለዚህ እቺን ነገር በደንብ አሳያቸው ማለት ነው። በአጠቃላይ ከ8 እስከ 10 ሳንቲም ሚሊ ስፋት ማለት ነው። ያን ይሆናል ማለት ነው። ጠቅላላ በአጠቃላይ መበየጃው አሁን ይሄ መለስተኛ የሚባል ነው 22 ወይ 23 ሳንቲም ነው የሚመጣው ማለት ነው። ይሄ ነው እዚሁ ላይ እንጠቀለዋለን ማለት ነው። ይሄ ካርቶን ነው። ላይ ታብራሲ ይሄ ማን ነው? 2 ሚሊ ተኩል ነው። ዜሮ ላይ ነው ቁጥሩ። ሽቦ 2 ሚሊ ተኩል ነው ማለት ነው። ስለዚህ ሜትሩ ደግሞ እንዴት እቺ ነገር መጥፋት ናት። አውላ በልኳ ተቆርጣ ነው የገባችው። እቺ ገባች ማለት ነው። ከዛ በኋላ ካርቶናችንን እናለብሳለን ማለት ነው። ከአንድ ነው ጉዳት ደረገ የተሻለ ነው። ከዛ በላይ ባይበዛም ችግር ከዛ ጥሩ ነው። ቦታ እንዳይዝብን ማለት ነው። እንደዛ እናደርጋለን። በቃ አስፈላጊ ማለት ነው። አሁን አንተ አግዘኝ። 7 8 9 10 11 12 13 14 15 16 17 18 19 43 እናደርጋለን ማለት ነው። በዚህ 43 ስለተጠቀምኩኝ እዚህ ጋር 43 አደርጋለሁ ማለት ነው። ያ ነው በቃ ጥሩ ሜተድ። በዚህ 43 አደረግን፣ በዚህ 43። ከዛ ቀጣዩን ደግሞ 42 ከሆነም 42 የሆነ ይሄዳል ማለት ነው። በቃ ይሄ ቫርኒሽ እድሜውን መጨመሪያ ነው። አንድ እንጠቀላለን። አሁን መሽቶብናል ሁላ። ከዛ በኋላ ጠዋት ስንመጣ 2 እና 3 ይቀጥላል። ይኸውና እቺ እኮ አይታል። ሁለቱም ወደ አንድ አቅጣጫ ይጠቀለሉት። እሺ ይሄ ካርቶን ውስጥ ምናምን ጠቅላላ ቫርኒሾች እንደዚህ ቫርኒሽ በባህሪ ኢንሱሌት ያደርጋል። አንዱ ከአንዱ እንዳይገናኝ ያደርጋል። ይሄ ሞር እድሜውን ይጨምራል። በጣም ይከለከላል። እቺን ብራንድ ለማስተዋወቅ ፈልጌ ሳይሆን እቺ ምርጥ ናት፣ አሪፍ ናት በጣም ለፋሲል ነበደ ነው። ሙራል ተጠቅመ በኋላ ተቅለጥልጦ ነው ቁጭ ቢለው። ይሄ ነው ሙራል ምናልባት ለሌላ ነገር ይላል እንጂ ለኛ ስራ ምንም። የዲናሞ ይኸውልህ ኢንሱሌተር እኔ አሁን ብራንድ ማጠጣይ ሳይሆን ዩሮ ቫርኒሽ የሚል አለ። ይሄን ቫርኒሽ ነው እኛ የምንጠቀመው። እኛ ብዙ ጊዜ ሪዋይንድ ነው የምሰራው። አብዛኛው እቃዎቼ የሚጠቀልሉ ነገሮች ናቸው። እኔ ነው የምጠቀመው ማለት ነው። ያ 4000 ብር ነው። ስለዚህ ኢትዮጵያ ላይ ካሉት ለዚህ ተስማሚው እኛ ሆኖ ያገኘሁት ይሄንን ነው። አሪፍ ነው። ሜጋም አሪፍ ነው። ሜጋም በጣም አሪፍ ነው። አይገኝም እንጂ አንደኛ ቀለም አንደኛ ቫርኒሽ የሚባሉትም እነሱም አሪፍ ናቸው። በቃ እቺ አንዱ ሽቦ አንዱ ላይ እንዳይደረግ ጥንቃቄ ማድረግ አለብን። ይሄ ነው በቃ ይሄው ሞር እንዲስ ጎማ መዶሻ ተጠቅማችሁ እቺን አንዱ ሽቦ አንዱ ላይ እንዳይደረግ ከዛ እንዲህ እንዳይሞላም ያደረግን እንላለን። አለቀ ማለት ነው። ሰከንደሪ ይቀጥላል ማለት ነው። በየመሃሉ በጥቅል መሃል ካርቶን ቢኖረው በጣም
ያበደ ነው የሚሆነው። ሾርት የለም ምን የለም የሚሆነው ማለት ነው። ያ ነው አፍረህ ታስራለህ። ከዛ መጠቅለል ነው በቃ። ተመልከት በቃ አሁን ኦልሬዲ ጨረስናት። ላላ ወደ አንድ አቅጣጫ ናቸው። እዚህ ጋም ብቻ ሾርት እንዳያደርግ ይሄ ካርቶን እየወየደ በሚሄድበት ሰዓት እንትን ስለሚሆን ሙቀት ስላለ ያ ሙቀት መቋቋም እንዲችል ቫርኒሽ በጠገበ ቁጥር በጣም እድሜውን ተጨምራላችሁ ማለት ነው። ግን በእርግጠኛ በነገራችን ላይ ይሄ መረሳት የሌለበት ነገር ይሄ ነገር ቀለም ባይኖረው ጥሩ ነው፣ ዝገት ባይኖረውም ጥሩ ነው ላሜራ ማለት ነው። የላሜራው ብዛት አሁን ይሄ ስንት ነው ከተባለ ወደ 90 ፍሬ ነው። 46 ወደዚህ 46 ወደዚህ ነው። አሁን ይሄ ለምሳሌ ማለት ነው 92 አካባቢ ነው ወይም 92 አካባቢ ነው ማለት ነው። ድንገት ቁጥሩ ምናምን ስለምትሉኝ ያ ነው። እቺ ኮምበርሳቶ በጣም ወሳኝ ናት። እንደዚህ ሴፍቲ ቢኖረው ብረት ከሽቦ አይነካካም ማለት ነው። ሾርት የሚባል ነገር አይታሰብም ማለት ነው። አቤት አይደለም